በዚህ ሰዓት በመካከለኛው ምስራቅ ያለው ሁኔታ በሰላምና በጦርነት መካከል ባለ ቀጭን ክር ላይ ተንጠልጥሏል። ቀጠናውን እያወደመ ካለው ወታደራዊ ግጭት ጎን ለጎን ያልተጠበቁ የዲፕሎማሲ ጭላንጭሎች ብቅ እያሉ ዓለምን በከፍተኛ ጉጉትና ስጋት ውስጥ ጥለውታል። የዚህ ድንገተኛ ኩነት ዋነኛ ተዋናይ የሆኑት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋነኛ ጠላቴ ከሚሏት ኢራን ጋር በጣም ውጤታማ የተባለ ንግግር መጀመራቸውን በማብሰር የዓለምን ትኩረት ስበዋል። ይህ የትራምፕ መግለጫ ለቀናት ሲንጥ የነበረውን የጦርነት ማዕበል ለጊዜውም ቢሆን ገታ ያደረገ መስሏል። ይሁን እንጂ ይህ የሰላም ተስፋ ገና ሳይፈካ በጥርጣሬ ደመና ወዲያው ተሸፍኗል። የኢራን የውጭ ጉዳይ ሚኒስትር ባስተላለፈው መግለጫ ከአሜሪካ ጋር የተደረገ ምንም አይነት ድርድር እንደሌለ በማሳወቅ የትራምፕን ንግግር በቁጣ አስተባብሏል። የቴህራን ይፋዊ የዜና ወኪል የሆነው ሜህር ጭምር ድርድሩን መሰረተ ቢስ ሲል ማጣጣሉ በሁለቱ ወገኖች መካከል ያለውን የመረጃ መፋለስ ይበልጥ አጉልቶታል። ይህም ዓለም አቀፍ ተንታኞችን እውነቱ ከማን ዘንድ ነው በሚል ትልቅ ጥያቄ ውስጥ ከቷቸዋል። ይህ ግራ መጋባት ከመከሰቱ ጥቂት ቀደም ብሎ ግን ፕሬዝዳንት ትራምፕ ለኢራን የ48 ሰዓታት ማስጠንቀቂያ ሰጥተውም ነበር። ቴህራን ለዓለም ንግድ ወሳኝ የሆነውን የሆርሙዝ የባህር ወሽመጥ ካልከፈተች አሜሪካ የኢራንን የኃይል መሰረተ ልማት ደብዛውን እንደምታጠፋ በይፋ ዝተውም ነበር። የኢራን ብሔራዊ መከላከያ ምክር ቤት በበኩሉ ማስፈራሪያውን በዝምታ አልተመለከተውም። ማንኛውም የአሜሪካ ጥቃት ከተሰነዘረ በፋርስ ባህረ ሰላጤ ላይ ያሉ የንግድ መስመሮችን በሙሉ በባህር ውስጥ ፈንጂዎች እንደሚያጥለቀልቁ ያጸፋ ምላሽ ሰጥቷል። ይህ ሰጣ ገባ በገነነበት በአሁኑ ወቅት የእንግሊዙ ጠቅላይ ሚኒስትር ኪያር ስታርመር ወደ መድረኩ ብቅ ብለዋል። ስታርመር ከትራምፕ ጋር በነበራቸው የስልክ ቆይታ የሆርሙዝ ወሽመጥ ለንግድ መርከቦች ክፍት መሆኑ ለዓለም ሰላም መሰረታዊ ጉዳይ መሆኑን አጽንኦት ሰጥተዋል። በዲፕሎማሲው መድረክ እንዲህ አይነት ሁኔታዎች ባሉበት በአሁኑ ወቅት እስራኤል በሊባኖስ ላይ የምታካሄደው ወታደራዊ እንቅስቃሴ ይበልጥ እየከረረ መጥቷል። የእስራኤል ጦር በሊባኖስ ከሚንቀሳቀሰውና በኢራን ይደገፋል ከሚባለው ሂዝቦላ ጋር ለረጅም ሳምንታት የሚቆይ ፍልሚያ እንደሚጠብቀው አስታውቋል። ሁኔታውን ይበልጥ አሳሳቢ ያደረገው የእስራኤል ጦር በሊታኒ ወንዝ ላይ የሚገኘውን ቁልፍ የቃስሚያ ድልድይን በቦምብ ማውደሙ ነው። ይህ ድልድይ ወደ ደቡብ ሊባኖስ ለመግባት ወሳኝ መተላለፊያ በመሆኑ ጥቃቱ የመሬት ወረራ መቃረቡን የሚያሳይ ምልክት ተደርጎ ተወስዷል። የሊባኖስ ፕሬዝዳንት ጆሴፍ አውን ይህንን ድርጊት የሀገር ሉዓላዊነትን መጣስ ሲሉ አውግዘውታል። ለእሳቸው እምነት ድልድዩ መውደሙ እስራኤል ሊባኖስን በምድር ጦር ለመውረር ያዘጋጀችው ስትራቴጂካዊ እርምጃ መሆኑን ያሳያል። በአሁኑ ወቅት መካከለኛው ምስራቅ በትራምፕ የሰላም ተስፋና በቴህራን ማስተባበል በእስራኤል ወታደራዊ ጥቃት በሊባኖስ ስጋት መካከል ተወጥሮ ይገኛል። እያንዳንዱ እርምጃ ለሰላም መቃረብ ወይም ወደ ጥልቁ ገደል መውረድን የሚያመላክት ሆኗል። በቀጣዮቹ ጥቂት ቀናት የሚታዩ ክስተቶች የዚህንን ታሪካዊ ፍጥጫ ጣፋንታ ይወስናሉ ተብሎም ይገመታል። ዓለም በአሁኑ ወቅት የትራምፕ የ5 ቀን የጊዜ ገደብ የሚያመጣውን ለውጥና የሆርሙዝ ወሽመጥ ጣፋንታን በከፍተኛ ትንፋሽ እየተጠባበቀ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር የሀገራቸው ምክር ቤት ከኢራን ጋር ለሚያካሂደው ጦርነት ተጨማሪ 200 ቢሊዮን ዶላር እንዲፈቀድለት ጥያቄ አቅርበዋል። ከዚህ በተጨማሪም አስተዳደሩ ተጨማሪ ከ10 ሺህ በላይ የሚሆኑ ወታደሮችን ወደ መካከለኛው ምስራቅ መላኩ የእግረኛ ጦሩን ወደ ኢራን ምድር ለማስገባት በእንቅስቃሴ ላይ ነው የሚለውን ግምት አጠናክሮታል። ሀገሪቱ ለኢራን ወታደራዊ ዘመቻ በየዕለቱ የምታወጣው ወጪም ከ1 ቢሊዮን ዶላር በላይ ደርሷል። ይህም በዛው በአሜሪካ የነዳጅ መሸጫ ዋጋ በፍጥነት እንዲያሻቅብ ከማድረጉ በተጨማሪ ጥቃቱ ከተጀመረበት ከየካቲት 21 ጀምሮ አጠቃላይ ወጪዋን ወደ 24.4 ቢሊዮን ዶላር እንዲደርስ አድርጎታል። በአንጻሩ ኢራን ችግሩ በጊዜያዊ የተኩስ አቁም ስምምነት ሳይሆን አሜሪካና እስራኤል ለፈጸሙት የጋራ ጥቃት ኃላፊነት ወስደው ካሳ ለመክፈልና ዳግም ጥቃቶችን ላለማድረስ ህጋዊ ዋስትና እስኪሰጡ ድረስ የምትፈጽመውን የአጸፋ ጥቃት እንደማታቆም ማሳወቋ ችግሩ ለረጅም ጊዜ ሊቆይ እንደሚችል የሚያመላክት ሆኗል። በመካከለኛው ምስራቅ አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ከአካባቢው አልፎ ለዓለም የሚተርፍ መዘዝን ማስከተል ጀምሯል። ጦርነቱ በተለይም በኢራንና በሌሎች የዓለማችን ከፍተኛ ነዳጅና የተፈጥሮ ጋዝ አምራች በሆኑ ባረሰላጤው ሀገራት የነዳጅ ጣቢያዎች ላይ ጥቃቶች እንዲደርሱ ከማድረጉም በላይ በኦማንና ኢራን መካከል የሚገኘውና ቁልፍ መተላለፊያ መስመር የሆነው ሆርሙዝ አደጋ ላይ እንዲወድቅ አድርጓል። የሆርሙዝ ሰርጥ የዓለማችን ከ20% በላይ የሚሆነው የነዳጅና የተፈጥሮ ጋዝ ምርት ማስተላለፊያ መስመር ነው። ይህም ከአካባቢው በቅርብ ርቀት የሚገኙ የአፍሪካ ቀንድ ሀገራትን ጨምሮ በዓለም አቀፍ ደረጃ የነዳጅ እጥረት ከወዲሁ እንዲከሰት እያደረገ ነው። በዚህ ምክንያት በዓለም ዙሪያ ያለው የነዳጅ ዋጋ እንዲጨምር ከማድረጉም በላይ የተለያዩ የዓለም ሀገራት ለዜጎቻቸው በየዕለቱ የሚቀርበው የነዳጅና የተፈጥሮ ጋዝ ምርት ፍጆታ መጠንን መመጠንና መቆጠብ የሚያስችሉ አሰራሮችን ዘርግተው ተግባራዊ በማድረግ ላይ ናቸው። አውስትራሊያዊው የምጣኔ ሀብት ባለሙያ ዳንኤል ዚፈር አሁን ላይ በመካከለኛው ምስራቅ እየተካሄደ የሚገኘው ጦርነት ሀገራት ከውጪ የሚያስገቡትን ነዳጅና የተፈጥሮ ጋዝን በቁጠባ እንዲጠቀሙ እያስገደደ መሆኑን ገልጸው ይህንኑ እቅዳቸውን ተግባራዊ ለማድረግ ሰራተኞች ቤታቸው ሆነው እንዲሰሩ ከማድረግ ጀምሮ ተሽከርካሪዎች በፈረቃ እንዲንቀሳቀሱ እስከ ማድረግ ድረስ እርምጃ በመውሰድ ላይ መሆናቸውን አስታውቀዋል። ግጭቱ የሚቀጥል ከሆነ ነገሮች ከቁጥጥር ውጭ ሊሆኑ ይችላሉ።
በመሆኑም መንግስታት ከወዲሁ ነዳጅን በቁጠባ ለመጠቀምና የቀን ፍጆታን ለመገደብ የሚያስችል አሰራርን በአገር አቀፍ ደረጃ ዘርግተዋል። በነዳጅ ማደያዎች ለተጠቃሚዎች የሚቀርበው የነዳጅና የተፈጥሮ ጋዝ ፍጆታ መጠንም በነፍስ ወከፍ እንዲቀንስ እያደረጉ ነው። ምክንያቱም አሁን ላይ እየተካሄደ ያለው ግጭት ማዕከል የሆነው የሆርሙዝ ሰርጥ የዓለም 20% የነዳጅ ምርት መተላለፊያ ቁልፍ መስመር ነው። በሌላ በኩል ጦርነቱ የፈጠረው የነዳጅ አቅርቦት እጥረት የተለያዩ ሀገራት በሰሌዳ ቁጥሮች በመለየት ተሽከርካሪዎች በፈረቃ እንዲንቀሳቀሱ እያደረጉ ነው። በአንዳንድ ሀገራት ውስጥ እንደ ጤና ባለሙያዎች ካሉ የአደጋ ጊዜ ሰራተኞች በስተቀር ሌሎች የመንግስትና የግል ተቋማት ሰራተኞች እቤት ሆነው ስራቸውን እንዲሰሩ የሚያስችል አካሄድን እየተከተሉ ነው። እነዚህ እርምጃዎች እውን እየተደረጉ ቢሆንም ለአጭር ጊዜ ተብለው የተተገበሩ አሰራሮች በረጅም ጊዜ እቅዶች መለወጥ መቻል አለባቸው። የኢራን ባለስልጣናት የሆርሙዝ ሰርጥ ከአሜሪካና እስራኤል እንደዚሁም ከሁለቱ ሀገራት ጋር ጥብቅ ቁርኝት ላላቸው ሀገራት መርከቦች ብቻ ዝግ መሆኑን ይገልጻሉ። ይሁንና በአካባቢው በነዳጅና ሸቀጥ ጫኝ መርከቦች ላይ እየተፈጸሙ ያሉ ጥቃቶች ሰርጡ ለሁሉም መርከቦች እንቅስቃሴ አደገኛ መሆኑን አሳይቷል። እስካሁን ድረስም ከ17 በላይ የሚሆኑ ነዳጅ ጫኝ መርከቦች ጥቃት እንደተፈጸመባቸው የመንግስታቱ ድርጅት አስታውቋል። የአፍሪካ፣ የአውሮፓና የእስያ ሀገራት ደግሞ በየዕለቱ ለዜጎቻቸው በነፍስ ወከፍ የሚያቀርቡትን የነዳጅና የተፈጥሮ ጋዝ መጠንን እንዲመጥኑና እንዲቆጥቡ አድርጓል። መሰል ጥብቅ የነዳጅና የተፈጥሮ ጋዝ አጠቃቀም ስርዓትን ከዘረጉ ሀገራት መካከል አንዷ የሆነችው ዚምባብዌ በነዳጅ የመሸጫ ዋጋ ላይ ጭማሪ አድርጋለች። የሀገሪቱ የገንዘብ የኢኮኖሚ ልማትና ኢንቨስትመንት ሚኒስትር ፕሮፌሰር ኑቱሊ ኒቁቤ በመካከለኛው ምስራቅ ጦርነትና ውጥረት ምክንያት የተፈጠረውን የነዳጅ ዋጋ መጨመርና እጥረትን ለመቋቋም መንግስት የተለያዩ የመፍትሄ እርምጃዎችን በዜጎች ተሳትፎ ተግባራዊ ማድረግ መጀመሩን ተናግረዋል። ከዚምባብዌ ባሻገር ጎረቤት ሀገር ኬንያን ጨምሮ ደቡብ አፍሪካ፣ ዛምቢያ፣ ናይጄሪያ፣ ሴኔጋል፣ ሴራሊዮን፣ ማላዊና ሌሎች በርካታ የአፍሪካ ሀገራት ነዳጅን ለመቆጠብና ለመመጠን የሚያስችሉ ተግባራትን እያከናወኑ ነው። በኢትዮጵያም ዜጎች ነዳጅን በቁጠባና ኃላፊነት በተሞላበት አግባብ እንዲጠቀሙ ጠቅላይ ሚኒስትር አብይ አህመድ አሳስበዋል። በመካከለኛው ምስራቅ በተፈጠረው ቀውስ የተነሳ ነዳጅ ገዝተው የሚጠቀሙ ሀገሮች እንደ ልብ ለማግኘት መቸገራቸውን የገለጹት ጠቅላይ ሚኒስትሩ ችግሩ ተፈቶ ወደ መደበኛ የነዳጅ አቅርቦት ስርዓት እስኪመለስ ድረስ ሁሉም ሰው ነዳጅን በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት መጠቀም እንዳለበት አስታውቀዋል። በመሆኑም የነዳጅ አከፋፋዮች፣ ማደያዎችና ተጠቃሚዎች ነዳጅን በቁጠባ ለመሰረታዊ ነገሮች ቅድሚያ በመስጠት ሁሉም በኃላፊነት ስሜት እንዲጠቀም አሳስበዋል። ከአፍሪካ በተጨማሪ እንደ ህንድ፣ ፓኪስታን፣ ስሪላንካ፣ ባንግላዴሽ፣ ጃፓን፣ ኔፓል፣ ታይላንድ፣ ፊሊፒንስና ደቡብ ኮሪያ ያሉ የእስያ ሀገራትም የነዳጅ ቁጠባ ስርዓትን ተግባራዊ ማድረግ ጀምረዋል። የመካከለኛው ምስራቅ ጦርነት ማስከተል በጀመራቸው ጫናዎች ዙሪያ ውይይት ያደረጉት የአውሮፓ ሀገራት ደግሞ አሁን የተፈጠረው የነዳጅና ተያያዥ ቀውስ ከዚህ በላይ ጉዳት እንዳያስከትል በግጭቱ ተፋላሚ ኃይሎች መካከል የተኩስ አቁም ስምምነት በአስቸኳይ እንዲደረግ ጥሪ አቅርበዋል። ሀገራቱ በውይይታቸው የተፈጠረውን ቀውስ ለመቅረፍ ለችግር ጊዜ ብለው ካስቀመጡት ነዳጅ ክምችት ውስጥ የተወሰነው ወጥቶ ለገበያ እንዲቀርብ ከስምምነት ላይ የደረሱ ሲሆን ሌሎች ችግሩን ለመቋቋም የሚያስችሉ እርምጃዎች እንደ ሁኔታው የታዩ የሚወሰዱ መሆናቸውን አስታውቀዋል። የጀርመን የኢኮኖሚና ኤነርጂ ሚኒስትር ካትሪን ሪች የሀገራቸው መንግስት በተቻለ መጠን በየጊዜው የሚጨምረውን የነዳጅ ዋጋን ለመቋቋም የሚያስችሉ እርምጃዎችን እንደ አስፈላጊነቱ የሚወስድ መሆኑን ገልጸዋል። የሆርሙዝ ሰርጥ መዘጋት ድፍድፍ ነዳጅን በበርሜል $100 በላይ እንዲደርስ ማድረጉ በተለይም ነዳጅ ከውጪ በሚያስገቡ ሀገራት ላይ ጫና የሚያሳድር በመሆኑ በሙከራና በምርት ደረጃ ላይ የሚገኙ አማራጭ የነዳጅና ሌሎች የኃይል ምንጮችን መጠቀም መቻል አለባቸው። ከዚህ አንጻር የኤሌክትሪክ ተሽከርካሪዎች ተደራሽነትን እያሰፉ መሄድ ትልቅ ጠቀሜታ አለው።